በብዙ አስደናቂ ሁኔታዎች ታጅቦ የነበረው የዘንድሮው የቲክታክ ሽልማት በጣም በሚገርም ሁኔታ እንግዲህ አነጋጋሪ ነበረ። በተለይ የዩቲናስ እና የአዶናይ እስከ መጨረሻው ድረስ የነበራቸው ደስ የሚል ፉክክር በጣም ብዙዎችን ቀልብ የሳበ ሆኗል። እንደዚሁም ሌሎች በስፖርቱም በተለያዩ ዘርፎችም ነበሩና በጣም ትንሽ ቀልብን የሚስብ ነበር የዘንድሮ የቲክታክ አዋርድ። በአብላጫው በሚባል ደረጃ እንግዲህ ዘንድሮ አዶናይ ጠራርጎ ወስዶታል። መኪናዋንም ጭምር እንግዲህ ይዞ ሄዷል ማለት ነው። በጣም ደስ የሚል ነገር ነው። ምክንያቱም አዶናይ የመጣባቸው መንገዶች ያለፈባቸው መንገዶች ለብዙዎች አስተማሪ የሆኑና ብዙዎችን ያነቃቁ ነበሩ። ዩቲናስም እንግዲህ በተለይ እሱ እንደዚህ ከመፈመሱ በፊት ከዚህ በፊት በጣም አነጋጋሪ እንደነበረች ይታወቃል። በተለይ ደግሞ ቲክቶክን ለጀመረ ቀደም ብሎ ዩቲናስን የማያውቅ የለምና በጣም ትልቅ ስራ የሰራች ወጣት ነች። ምናልባት መኪናውን በአጋጣሚ እሷም አትውሰድ እንጂ ነገር ግን ደግሞ የሰራቻቸው ስራዎች በጣም የሚገርሙ ናቸው። በተለይ በትወናዋ በጣም የሚገርምና ብዙዎችን ያስደመመች እንደሆነች ይታወቃል። እንደዚሁም በላይቭ ላይ ትታወቃለች እና ዩቲ ወደፊትም እንግዲህ በዚሁ ስራዋ በጣም ከቀጠለች ቀጣይ ዓመት በእርግጠኝነት እሷ እንደምታነሳው ምንም ጥርጥር የለም። በእርግጥ ድንገት የሚመጡ ከባድ የሆኑ ወጣቶች ይኖራሉና አይታወቅም። እንደው 100% እርግጠኛ ሆኖ መናገር ባይቻልም ነገር ግን ደግሞ ከአሁን በኋላ 6-7 ቪዲዮዎች እንኳን ብትሰራ ምናልባት የማንሳት እድሏ የዩቲናስ ይሆናል ብለን እናስባለን። ቀጣይ ዓመት በዛኛው ሌብል ቀደም ሲል በሰራችባቸው ሌብሎች ከሰራች ለማለት ነው። ዋናው ትልቁ ነገርና ግን በዚህ በሽልማት ላይ ያየነውና ብዙዎችንም መነጋገሪያ ያደረገው ነገር ምንድነው? መተሳሰቡ። እንግዲህ ብዙ ጊዜ የኛ ሀገር የቲክቶክ አዋርዶች ሰውን ለመርዳትና ለሰው መድረስ የሚለው ይሄ በጣም ትልቅ ነገር ነውና እዛ ላይ ማተኮሩ በጣም ደስ የሚል ነገር ነው። ይሄ መቀጠል አለበት። መተሳሰቡ፣ አንድነቱ ወደፊትም እንግዲህ ጎልቶ መታየት አለበት ለማለት ነው። ሌላው እንግዲህ ቀልብን ስቦ የነበረው የማስተዋል ድርጊት ነው። ብዙዎች ባልጠበቁት መንገድ እንግዲህ ስቴጅ ላይ ወጥታ የእሷን ሃይማኖት ተቀበሉ ወይንም ደግሞ የኔን ሃይማኖት ተከተሉ፣ ኢየሱስን ተከተሉ የሚል መልእክቷን አስተላልፋለች እና አንዳንድ ጊዜ እንደዚህ አይነት መልእክቶች ሃይማኖታዊ የሆኑ ፖለቲካዊ የሆኑ ይዘቶች እንግዲህ ወይንም ደግሞ መልእክቶች በዚህ በሚኒስትሪም ወይንም ደግሞ በቴሌቪዥን በሚተላለፍ ትላልቅ አዳራሽ ላይ የተለያዩ የሃይማኖት ሰዎች በሚገኙበት ስቴጅ ላይ እንደዚህ አይነት ነገሮችን መናገር ክልክልም ነው። እንደ ሀገርም እንደ ተለያዩም ሌላ ቦታዎች እንደሚዘጋጁ የስቴጅ ፕሮግራሞች ላይ በጣም እንደዚህ አይነት ነገሮች ክልክል ነው፣ መነገር የለበትም። እንግዲህ አውቃ ይሁን ይሄንን ወይንም ደግሞ ሳታውቅ ይሁን አላቅም፣ ሁላችሁም ኢየሱስን ተቀበሉ የሚል መልእክቷን እዛ ላይ ያስተላልፋለች። ፈጣሪዋን አመስግና ያደረገላትን ነገር መስክራ መውረድ ትችላለች በራሷ ሃይማኖት። ነገር ግን ደግሞ እዛ ላይ ወጥታ ተቀበሉ ማለቱ ግም አንጻር የሚያስጠይቅና ልክ ያልሆነ ነገር ነው። እንግዲህ ከዛ በኋላ ነው ሌሎች ብዙ ነገሮች የተፈጠሩት አይደለ? ስለዚህ ጥንቃቄ ይፈልጋል። እንደዚህ አይነት ነገሮች ስቴጅ ላይ ወጥተን በቴሌቪዥን ላይ በሚሰራጭበት ሰዓት ላይ ምን መናገር አለብኝ? በእርግጠኝነት የምነግራችሁ እሷ ያንን ስለተናገረች የሌላ ሃይማኖቶች ተከታዮች መጥተው በዛ አይነት መንገድ እሷም እንደምትለው ኢየሱስን ሊቀበሉ አይችሉም። ኢየሱስን የሚቀበሉት በፍቅር በእልህ ሳይሆን እንደው በሌላ መንገድ ነው። አላቅም። እኔ እንደራሴ የሌላ ሃይማኖት ተከታይ ነኝ፣ የእሷ ሃይማኖት ተከታይ አይደለሁም። ነገር ግን ደግሞ የእሷን ሃይማኖት ለመከተል ምንም ያነሳሳይ ነገር የለም። ምናልባት ለራሷ የሃይማኖት ተከታዮች የምታስተላልፈው መልእክት ካለ ግን አላቅም። በሌላ ቃል አገላለጽ ተናግራ መውረድ ወይንም ደግሞ ፈጣሪዋን አመስግና ብዙዎች እንደሚያደርጉት የትኛውም የሃይማኖት ተከታይ እንደሚያደርገው በዛ መንገድ መውረድ ትችል ይሆናል እንጂ እዛ ላይ ስለተናገረች ብቻ ጩኸትና ወከባ ካልሆነ በቀር ትርፉ እንደውም ሌሎች ሃይማኖትን የሚያውቁ ሰዎች እንኳን በደንብ አሉ ብለን ካሰብን ጥያቄ እንዲያድርባቸውና ልክ አለመሆኑን ጭምር እንዲያረጋግጡ እንጂ በዛ አይነት ስሜት የእሷን ሃይማኖት ሰዎች ይከተላሉ ማለት አይደለም። ስለዚህ ጥንቃቄ ይፈልጋል። ይሄ ብልህ መሆን ስሜታዊ ሳይሆን ብልህ እውነት እና እርግጠኛነትን ይጠይቃል። በዛ ላይ ደግሞ ሕግን ማወቅ ስርዓትም ማክበር እንደዚህ አይነት ነገሮችን ማሟላት ያስፈልጋል ብለን እናስባለን። አዶናይም እንግዲህ ከዛ በኋላ ማርያም ሲል ተመልክታችሁታልና ያንን ነገር ያለው እሷ ከተናገረች በኋላ ነው። ምክንያቱም ከእሷ በፊት ተሸልሞ ነበረ፣ ወጥቶ ነበረ። እንደዛ ስሜታዊ ሆኖ የተናገረው ነገር የለም። ነገር ግን ደግሞ ፊት ለፊት ወጥታ ሁላችሁም ተቀበሉ ስትል አንቀበልም እኛም የሌላ ሃይማኖት ተከታይ ነን የሚል ሪስፖንስ ወይንም ደግሞ ምላሽ ነው የሰጣትና ስለዚህ አያችሁ እንደዚህ አይነት ነገሮችን በፖለቲካውም ይሄ ነው አሁን የኛ ሀገር ችግር። አንዱ ወጥቶ እንደዚህ ካላደረጋችሁ የሱን ስሜት በሚልበት ሰዓት ነው ብዙ ተቃውሞን
ብዙ አላስፈላጊ ነገሮችን እስከ መገዳደል እስከ መከፋፈል የምንደርሰው በብሔር ብሔረሰብን በሉት በተለያየ አጋጣሚ የኔን በግድ ተቀበል የሚለው እሳቤ ነው ማለት ነው። ስለዚህ ምናልባት ነገሩን ያስጀመረችው እሷ ስለሆነች ለዚህ ይቅርታ መጠየቅ አለባት ብዬ አስባለሁ። ምንም እንኳን እንደ ፈጣሪ ሁላችንም በፈጣሪ የምናምን ሰዎች ፈጣሪን አክብሩ፣ ፈጣሪን ተቀበሉ ወይም ደግሞ ለፈጣሪ ተገዙ የሚለው ቃል ልክ ነው ብለን ብናስብም የሄደችበት ያለችበት አካሄድ ግን የሌሎች ሃይማኖቶችን የሚያስከፋ ስለሆነ በእርግጠኝነት ይቅርታ መጠየቅ አለባት ብለን እናስባለን። ከዛ በተረፈ በጣም ደስ የሚል ነበረ ምሽቱ። እንግዲህ በተለያዩ አማራጮች ላይ ቀጥታ ስርጭቱን ተመልክታችሁታል ብዬ አስባለሁ። ብዙ የዩቲናስ እንግዲህ ደጋፊዎች ቅር ሲሰኙ ተመልክቻለሁኝና ነገር ግን ደግሞ አዶናይም እየሰራው ያለው ነገር አንድ ኢትዮጵያዊ ነው። ስለዚህ እሱም የሚሰራው ነገር ቀላል ስላልሆነ እንኳን ደስ አለ እንኳን ለዛ ያበቃህ ልንለው ነው የሚገባው። ዩቲናስም ይሄንን መልእክቷን አስተላልፋለች እና እኛም ሁላችንም እንኳን ደስ አላችሁ ለማለት እሷም እንግዲህ በተለያዩ ዘርፎች እንደዚሁ ተሸልማለች። ስለዚህ አልቀረባትም ማለት ነው። ምናልባት ይሄ ሽልማት ዋናው ትልቁ ነገር ምንድነው? ማስታወቂያዎች፣ ትላልቅ ድርጅቶች ወደ እነሱ ሄደው ማስታወቂያ እንዲያሰሯቸው አይደለ? ስለዚህ ዩቲናስ ጋር በሌላ ዘርፍ ስላሸነፈች ይሄ ነገር ይቀርባታል ብለን አናስብም። ለሰራችበት ደግሞ እኛ እናውቃለን ምን ያህል ስራዎችን እንደሰራች፣ ምን አይነት ጥራት ያላቸው ስራዎችን እንደሰራች እና ሁላችንም እሷን የምንደግፍም ሰዎች ድምጻችንን ወይም ደግሞ የእሷን ቪዲዮ ቀጣይ በማየትም ልናበረታታትና ልንደግፋት እንችላለን ማለት ነው እንጂ ይሄ የመጨረሻ አይደለም። አምና አዝነው የነበሩ ሰዎች ዛሬ መጥተው ደስታቸውን ገልጸዋል። ልክ በሙዚቃው ዘርፍ ላይ መታፈሪያን ታስታውሱታላችሁ አይደለ? አልሰራም ጭምር እስከ ማለት ነበር ከዚህ በፊት የደረሰውና ዘንድሮ ግን ይሄው መጥቶ ከልጁ ጋር ስቴጅ ላይ ወጥቶ ተሸላሚ ሆኗል ማለት ነው። ስለዚህ አንድ ሽልማት ሲያመልጠን ቀጣይ ጠንክረን እንድንሰራ የሚያደርገንን ስሜት መያዝ እንጂ ይሄ የመጨረሻ ነው ብለን ደምድበን አኩርፈን ይሄ ተጣልተን ምንሄድ ከሆነ ይሄ አለመብሰል ነው። ስለዚህ ሁላችንም ምንደግፋቸው ልጆች አሸነፉም አላሸነፉም እንኳን ደስ አላችሁ፣ ቀጣይ ጊዜው የእናንተ ነው ብለን ልናበረታታቸው ይገባል ለማለት ነው። በተረፈ ግን አዶኒ እንኳን ደስ ያለ ትችላለህ። ገና ወደፊት በርካታ ኢትዮጵያውያንን እሱ እንደሚለው እንግዲህ አዶናይ ፋውንዴሽን አቋቁሞ 25 ሰዎችን ለመርዳት ነው ያሰበውና 25,000 ሰዎች ማለት በእውነት በጣም ትልቅ ቁጥር ነው። እያንዳንዳችን አንዳንድ ሰው እንኳን በማንረዳበት ዘመን ጎዳና ላይ ላለ ሰው እንኳን ሳንቲም መስጠት በማንችልበት ሰዓት እሱ ግን ይሄንን የሶሻል ሚዲያ ተጠቅመው 25,000 ሰዎችን ገና ከጎዳና አነሳለሁ እያለ ያለ ልጅ ነውና ይህ በጣም የሚበረታታ በጣም መደገፍ ያለበት አይዲያ ስለሆነ ቀጣይ ዓመትም ይሄንን ደግሞ አሳክቶ መጥቶ ድጋሜ ራሱ ቢደግመው እኔ ደስ ይለኛል። ስለዚህ አዶናይ በድጋሜ እንኳን ደስ አለ ለማለት ነው። ወደፊት ገና ብዙ የኢትዮጵያ ወጣቶች ተረዳርተን ከሰራን ወደፊት መልካም ነገሮችን እናደርጋለን፣ ጥሩ ነገሮችም ይከናወናሉ ለማለት ነው። መልካም ቆይታ